በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ደስ አላችሁ፣ እንኳን ደስ አለን። ታላቅ የቤተ ክርስቲያን የምረቃ በዓል በገገመደኒ በገገመኔ ኤባ ጉዳ መነመንታ ቁልቁሉ ገብርኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በያቤሎ ወረዳዎች ስር በምትገኘው በያቤሎ ከተማ በዶሎሎ ሆላ ቀበሌ ወይም በተለምዶ ኬላ ተብላ በምትጠራው አካባቢ እየተገነባ የነበረው የታላቁ መልአክ የቅዱስ ገብርኤል ቤተክርስቲያን ተጠናቆ ሊመረቅ ነው። የጉጂ ቦረና ሊበን ዞኖች እና የምዕራብ አርሲ ሀገረ ስብከት ሊቀ ጳጳስ የሆኑት እንዲሁም የቅዱስ ሲኖዶስ አባል የሆኑት ብፁዕ አባታችን አቡነ ዜና ማርቆስ በተገኙበት እንዲሁም ሊቃውንተ ቤተክርስቲያን አባቶች፣ ካህናትና ዲያቆናት የቤተ ክርስቲያኒቱን ምረቃ ለዓመታት በታላቅ ናፍቆት ተጠባበቁ የነበሩት በቅርበት የሚገኙት የቦረና ዩኒቨርሲቲ ተማሪዎች እንዲሁም ምዕመናን በተገኙበት ተባርኮ በታላቅ ድምቀት ይመረቃል። በዚህ ታላቅ የቤተ ክርስቲያኒቱ የምረቃ ዕለት ተገኝተው የበረከቱ ተካፋይ እንድትሆኑ ቤተ ክርስቲያን ጥሪዋን ታስተላልፋለች። የምርቃቱም ዕለት መስከረም 24 እና 25 ይሆናል። በዚሁ አጋጣሚ ማሳሰብ የምንፈልገው እንደምታዩት ቤተክርስቲያናችን ብዙ የንዋየ ቅድሳት እጥረት አለባት። ማለትም የተለያዩ ስዕል አድኖች እስካሁን ምንም ስዕል አድኖ አልተገኘም እና በዚሁ አጋጣሚ ታላላቅ ሰዓሊዎች፣ የቤተክርስቲያን ልጆች እንዲሁም በገንዘብ ይህን ስዕል ማስለጠፍ የምትፈልጉ ሰዎች በዚህ በምናስቀምጥላችሁ አካውንት የቤተክርስቲያኒቱ የሂሳብ ቁጥር የበኩላችሁን ድጋፍ እንድታደርጉ እናሳስባለን። ወይም ስልክ ቁጥር እዚሁ ላይ በምናስቀምጥላችሁ ስልክ ቁጥር ደውላችሁ የበኩላችሁን ድጋፍ እንድታደርጉ ቤተክርስቲያን ጥሪዋን ታስተላልፋለች።